ዛሬ የምነግራችሁ ሁለት እውነተኛ ታሪኮች ለማየት የሚከብዱ ቪዲዮዎች ስላላቸው እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። እንደ ኢትዮጵያን አቆጣጠር 2009 ዓ.ም ጀሮም ኬኔዲ ከሚስቱ ጋር ተኝቷል። የ10 ወር ልጃቸው ደግሞ ከራሷ ክፍል አልጋዋ ውስጥ ተኝታለች። ጀሮም በተጋደመበት ከኮርኒሳቸው ውስጥ የኮሽታ ድምፅ ይሰማል። ብዙ ጊዜ የውጭ ሀገር መኖሪያ ቤቶች ኮርኒሳቸው ሰፋ ያለ ሆኖ ቤታቸው እንዳይሞቅ አየር በቀላሉ እንዲንቀሳቀስና የተለያዩ እቃዎችንም ለማስቀመጥ ይጠቀሙበታል። የነ ጀሮም ኮርኒስም በጣም ትልቅ አይባልም። በዛ ላይ ደግሞ እቃ አላስቀምጡበትም ነበር። እናም ጀሮም ወይኔ ኮርኒስ ውስጥ እንስሳ ገብቶ ይሆን እንዴ ብሎ ያስባል። ነገር ግን ድምፁ ወዲያውኑ ስላቆመ ተመልሶ ይተኛል። በቀጣይ ቀንም ጀሮም ኮርኒስ ውስጥ ይገባና ለመንቀሳቀስ ያን ያህል ስለማይመች ዙሪያ ገባውን ባይኑ ብቻ ይቃኝና ምንም ነገር ሳላገኘ ተመልሶ ይወርዳል። ለተወሰነ ቀናት ያህልም ምንም አይነት ድምፅ አልሰማም ነበር። አንድ ቀን ግን ይህንን ድምፅ ይሰማና ይነቃል። ነቅቶ ሲመለከትም ከአልጋው ፊት ለፊት የተገጠመው የአየር ማስተንፈሻ ወንፊት ውስጥ የብርሃን ጭላንጭል ይመለከታል። ይህ የአየር ማስተንፈሻ ደግሞ ቀጥሎ ካለው የልጃቸው ክፍል ጋር በኮርኒሱ አልፎ የሚገናኝ ነው። ጀሮም ወዲያው ይነሳና የአየር ማስተንፈሻ ክዳኑን አንስቶ ወደ ኮርኒሱ በኩል ዝቅ ብሎ ለማየት ይሞክራል። ሆኖም ግን ማስተንፈሻው ታጥፎ ስለሚሄድ ለእይታ ብዙም አይመችም። እሱም ግራ በመጋባት መንፈስ ያመነታና ተመልሶ ይተኛል። በማግስቱም ጀሮም ለባለቤቱ በአየር ማስተንፈሻ ወንፊት ውስጥ ብርሃን እንዳየ ይነግራታል። ከዚህ በፊትም ድምፅ ስለሰሙ ስለ ድምፁ ይነጋገሩ ነበር። አሁን ግን ባሏ በአየር ማስተንፈሻ ቀዳዳ ውስጥ ብርሃን ማየቱ በጣም ገርሟታል። ከዚህ ሲላትም ከጎናቸው ያለው አንድ ግድግዳ የሚጋራ ጎረቤታቸው ቤቱን እያሳደሰ ስለሆነ ምናልባት አምሽተው ሲሰሩ የሆነ ክፍተት በግድግዳው ተፈጥሮ በኮርኒስ በኩል ብርሃን አልፎ ሊሆን ይችላል ብላ ትነግረዋለች። ጀሮምም ወደ ጎረቤቱ ቤት ይሄድና አንኳኩቶ ማታ ስላየው ብርሃን ይነግረዋል። ምናልባትም በሚያካፍለን ግድግዳ ላይ የሆነ ክፍተት ተፈጥሮ እንደሆነና እንዳልሆነ እናረጋግጥ፣ ምክንያቱም ማታ አምሽታችሁ ስትሰሩ ብርሃን አልፎ በእኛ በኩል መጥቶ ሊሆን ይችላል ብሎ ይጠይቀዋል። ጎረቤቱን በፍጹም ሊሆን አይችልም፣ በዛ ላይ ደግሞ ማታ አምሽተን አልሰራንም፣ እኔም ደግሞ ቤቱ ሊሸጠው ስለሆነ ኮርኒሱን ወጥቼ አይቼዋለሁ፣ ግድግዳው በጥሩ ሁኔታ ላይ ነው ያለው ይለዋል። ይህን የሰሙ ጀሮምና ባለቤቱም ችግሩ ምን እንደሆነ ስላልገባቸው ግራ ይጋባሉ። በዚህ ምክንያት በቃ ለምን ኮርኒሳችሁን ውስጥ ካሜራ አንገጥምም፣ ችግሩ ምን እንደሆነ ይነግረናል፣ ድምፁ ከየት እንደሚመጣ ብርሃኑም ከየት እንደሚመነጭ ማወቅ እንችላለን ብለው ይነጋገራሉ። በዛኑ ቀንም ጀሮም ወጥቶ አነስተኛ ካሜራ ገዝቶ ይመጣና ኮርኒሳቸው ውስጥ ይገጥመዋል። ከዛ ሙሉ ቤተሰቡ ይተኛሉ። በማግስቱ ጠዋትም ጀሮም ከእንቅልፉ ሲነቃ ማታ ምንም አይነት ድምፅ ስላልሰማ ካሜራው የቀረጸውን ለማየት ሲከፍት ምንም አይነት ነገር አያለሁ ብሎ አልጠበቀም ነበር። ነገር ግን ካሜራው በቀረጸው ነገር በጣም ይደነግጣል። ጀሮምና ቤተሰቡ በተኙበትም የውድቅት ሌሊት የእነሱና የጎረቤታቸውን ኮርኒስ የሚለያየው ግድግዳ ቀስ ብሎ ይከፈታል። ከዛም የገዛ ጎረቤታቸው ሮበርት አብሬል ማለትም ጀሮም ከአንድ ቀን በፊት ስላየው ነገር ሲነግረው የነበረው ጎረቤት የድሪል ማሽን እና የእጅ ባትሪ ይዞ እየዳኸ ከነ ጀሮም ኮርኒስ ውስጥ ይገባል። ከዛም ቀስ ብሎ በእጆቹ እየዳኸ ወደ ውስጥ ይገባና የሆነ ቦታ ላይ ሲደርስ ለድምፅና ለርጥበት መከላከያ ተብለው ከተነጠፉ ንጣፎች ውስጥ ከዚህ በፊት ያለያየውን ከፍቶ ያነሳና ኮርኒሱን በያዘው ድሪል መብሳት ይጀምራል። ያ የበሳውን ቦታ የነ ጀሮም የ10 ወር ህፃን የተኛችበት ክፍል ውስጥ ሲሆን ከተኛችበት አልጋም ትይዩ ነበር የበሳው። ቀዳዳውን በስቶ ከጨረሰ በኋላ ለ30 ደቂቃ የሚሆን ጊዜ ያህል በእጆቹ ተደግፎ በቀዳዳዎቹ እያጮለቀ ህፃኗን ለ30 ደቂቃ ያህል ሲመለከታት ይቆያል። ሲበቃውም ሁሉ ነገር ወደ ቦታው ይመልስና ቀስ ብሎ በመጣበት ተመልሶ የውሸት ግድግዳ በሩን ይዘጋዋል። ጀሮምም ፖሊሶቹን ይጠራና የቀረጸውን ቪዲዮ ያሳያቸዋል። ፖሊሶቹም ጎረቤታቸው ሮበርትን አስረው ይወስዱታል። ፖሊሶቹም ከነ ጀሮም ቤት ኮርኒስ ውስጥ ገብተው ሲመለከቱ ከዚህ በፊት የበሳቸው ብዙ ቀዳዳዎችን ያገኛሉ። ከበሳቸው ቀዳዳዎችም አብዛኞቹ የሚገኙት ከህፃኗ ክፍል ትይዩ ነበረ። ይህም እንግዲህ ሮበርት እንደዚህ ሾልኮ እየገባ የ10 ወር ህፃን ልጃቸውን በተለያየ ጊዜ እየመጣ ሲከታተላትና ሲያያት እንደነበረ ያስረዳል። ጎረቤታቸው ሮበርትም ወንጀለኛ ሆኖ በመገኘቱ ለ5 ዓመት ያክል በህግ ክትትል ስር እንዲሆንና ለጀሮም ቤተሰብ ደግሞ $2245 እንዲከፍላቸው ይፈረድበታል። የነ ጀሮም ጎረቤትም ሮበርትን የሚያሳየው የተቀረጸው ቪዲዮ ይህንን ይመስላል። እንደ ኢትዮጵያን አቆጣጠር ሰኔ 13 2010 ዓ.ም የ15 ዓመቱ ሊሳንድሮ ጎሜዝ በቅጽል ስሙም ጁኒየር ትምህርት ቤታቸው ስለተዘጋ እረፍት ላይ ነው። እሱና እናቱም ኒውዮርክ ውስጥ በሚገኝ ብራንክስ በተባለ ሰፈር ውስጥ በትንሽ አፓርትመንት ውስጥ ነው የሚኖሩት። አንድ ቀን ምሽትም ጁኒየር ቤቱ ሆኖ ጌም እየተጫወተ ነበር።
እናቱ ደግሞ ቀጥሎ ካለው ክፍል ውስጥ ተኝታለች። ከጥቂት ደቂቃ በኋላም የሰፈር ጓደኛው ጄሰን ቭሌዝ ናና አብረን ሙዚቃ እንስማ ብሎ መልእክት ይልክለታል። ጄሰንም ጌም መጫወት ደብሮት ስለነበረ እሺ እመጣለሁ ይለውና ከቤቱ ወጥቶ ሲሄድ በጥበቃ ካሜራ ይታያል። ጁኒየርም ከጄሰን ቤት ይደርስና አብረው ሙዚቃ እየሰሙ እያወሩ ለ1 ሰዓት ተኩል የሚያህል ጊዜ አብረው ያሳልፋሉ። ትንሽ ቆይቶም ጁኒየር መሄድ አለብኝ ይለውና ጓደኛውን ተሰናብቶት ወደ ቤቱ መጓዝ ይጀምራል። ግን ቤቱ ጋር ሲደርስ በመግባት ፈንታ አደምስ ወደ ተባለው ሰፈር ያቀናል። አደምስም በጣም መጥፎና አስፈሪ ሰፈር ነው። ወደዛ ሰፈር ለመሄድም የጋንግ አባል ካልሆናችሁ ወይም ደግሞ በቀን ካልሆነ በዛ በኩል ማለፍ በጣም አደገኛ ነው። ጁኒየርም አደምስ ሰፈር አካባቢ የሚኖር ጓደኛው ጋር ለመሄድ ነው ያሰበው። ነገር ግን ሰዓቱ መሽቶ ስለነበረ መጥፎ ውሳኔ ነው። ለጓደኛው ወደ አንተ እየመጣሁ ነው ብሎ መልእክት ሲልክለት ጓደኛውም ይቅርብህ፣ አትምጣ፣ ጥሩ ሰዓት አይደለም፣ በዛ ላይ የማይታወቁ መኪናዎች ሰፈሩን ሲዞሩት ነበር፣ ተመለስ ይለዋል። ጁኒየርም ጓደኛው የላከለት መልእክት ሲያነብ ተመልሶ ወደ ቤቱ መሄድ ይጀምራል። እየተመለሰ ሳለም በጥበቃ ካሜራ 4 በጋንግ አባላት የተሞሉ መኪናዎች ከአደምስ ሰፈር ወጥተው ጁኒየር ወደሚሄድበት መንገድ ሲመጡ ይታያሉ። ጁኒየር ጋር ሲደርሱ እሱን ያዩትና መሳደብ፣ ማስፈራራትና በሱ መሳለቅ ይጀምራሉ። እሱም ይፈራቸውና መሮጥ ይጀምራል። እነሱም በመኪናቸው ይከተሉትና ቀድመውት ሂደው ማለፊያ መንገዱን ይዘጉበታል። ቤቱ ሊደርስም የተወሰነ እርምጃ ቢቀረውም ማለፍ ግን ስላልቻለ ሩጦ ሚኒ ማርኬት ውስጥ ይገባል። ከዛም የሚኒ ማርኬቱን ማናጀር ከጠረጴዛው ስር እንዲደብቀው ይለምነዋል። ማናጀሩም ብዙ ጊዜ የጋንግ ጠብ ስለሚያጋጥማቸውና እንዳይዘረፍ በመስጋት ለመርዳት ያመነታል። በዛን ጊዜ ጁኒየር ዘሎ ጠረጴዛው ስር ይገባል። በዛን ጊዜም ከጋንግ አባሎቹ አንዱ ሩጦ ሚኒ ማርኬት ውስጥ ገብቶ ጁኒየር ነውና ወጦ ለሌሎች አባሎቹ እንዳገኘው ይነግራቸዋል። ወዲያውኑም እነዛ 4 መኪናዎች ወደ ሚኒ ማርኬቱ መጥተው ያቆማሉ። የጋንግ አባሎቹም ወርደው ወደ ሚኒ ማርኬቱ ይገቡና ጁኒየር ለምን እያጠቁት እንደሆነ ባያቅም ተደብቆ ወዳለበት ጠረጴዛ ይመጡና ማናጀሩን ጁኒየርን አሳልፎ እንዲሰጣቸው በጩኸት ይነግሩታል። ማናጀሩን ባካችሁን ውጡ፣ ምንም አይነት ችግር አልፈልግም ብሎ ሊያስጥረው ቢሞክርም ከጋንጎቹ አባላትም አንዱ ጁኒየር ነውና እጁን ልኮ ሲጎትተው ሌሎቹ ተረባርበው እየጎተቱ ወደ ውጭ ያወጡታል። ውጭ አስወጥተውም ጁኒየርን በጩቤ ከወጋጉትና በገጀራም ከጎዱት በኋላ ተበታትነው ይሄዳሉ። ጁኒየርም እንደምንም ይቆምና ተመልሶ ወደ ሚኒ ማርኬቱ ገብቶ እርዳታ ሲለምን ከውስጥ ያሉ ሰዎች ግን ውጣ ከዚህ ይሉታል። ሊረዱትም ፈቃደኛ አልነበሩም። ወደ ውጭ ወጣና እርዱኝ ባካችሁ፣ ለፖሊስ ደውሉ እያለ ለሰዎች ቢነግራቸውም እነሱ ግን ስልኮቻቸውን አወጣው እየቀረጹ ልመናውን ሊሰሙት አልቻሉም። ባለው አቅምም እየሮጠ ቅርብ ወዳለ ሆስፒታል ይሄድና በሩ ጋር ደርሶ ይወድቃል። ብዙ ደም ፈሶትም ህይወቱ ያልፋል። ጁኒየርን የገደሉት ጋንጎችም ትሪንታሪዮስ የተባሉ ከኒውዮርክ እስር ቤት የተመሰረቱ ቡድኖች ናቸው። እነዚህ ጋንጎችም ሰዎችን በመዝረፍ በመግደልና የተለያዩ ዘግናኝ ወንጀሎችን በመፈጸም ይታወቁ ነበር። ነገር ግን የጁኒየር ሞት ለየት ይላል። ምክንያቱም ከሞቱ በኋላ ከትሪንታሪዮስ መሪዎች አንዱ የጁኒየር ሞት በስህተት እንደሆነ ሶሻል ሚዲያ ላይ ያጋራል። ይህም የሆነው ጁኒየርን የሚመስል ሰው ከጋንግ አባላቸው ውስጥ የአንዱን የቤተሰብ አካል በንቀት ስለተናገረ እነዛ 4 መኪናዎች ከአደምስ ሰፈር ሂደው እሱን ነበር ሲፈልጉት የነበረው። እንደ ድል ሆኖም ጁኒየር ባልሆነ ቦታ በማይሆን ሰዓት በመገኘቱ የምንፈልገውን ሰው አገኘን ብለው ጁኒየርን ያሳድሩታል። በዚህም የሰው መመሳሰል ምክንያት ጁኒየር ህይወቱን ያጣል። የጋንጎቹ መሪም እነዛ ጁኒየርን የገደሉት አባላቱ ከአባላትነት እንደተወገዱና ለቤተሰቡም ይቅርታን ይጠይቃል። በተሰራው ስህተት ምክንያትም የጁኒየርን ህይወት የቀጠፉት 5ቱ የጋንግ አባላት በቁጥጥር ስር ውለው የዕድሜ ልክ እስራት ተፈርዶባቸዋል። ከዚህ በመቀጠል የማሳያችሁ ጁኒየር ህይወቱን ለማዳን ወደ ሚኒ ማርኬቱ ሲገባና የጋንግ አባሎቹም ደግሞ ጎትተው ሲያስወጡት የሚያሳይ የጥበቃ ካሜራ ቪዲዮ ይሆናል። የዛሬው ታሪካችን ይህን ይመስላል። ስለ ታሪኩ የተሰማችሁን ስሜት በኮሜንት ላይ አሳውቁኝ። በሌሎች ታሪኮች እስከምንገናኝ ሰላም ቆዩ።